ሁላችሁም እንኳን ለጾመ ነቢያት በሰላም በጤና አደረሳችሁ አደረሰን። እግዚአብሔር አምላክ ጾማችንን ይቀበለን። እግዚአብሔር አምላክ ለቅድስት ለሀገራችን አብቅቶን በሰላም ለሀገራችን አብቅቶን ሀገራችን ላይ የምንኖር ከቤተሰቦቻችን ጋር በዓልን የምናሳልፍ ያድርገን። የምንሰራውን ይባርክልን፣ አዛችንን ምቀኛችንን ገለል ያድርግልን እና በጣም ደስ ብሎኛል ለዚች ቀን በመድረሳችን እና እንኳን አደረሳችሁ አደረሰን። ባርክ ያለሁኝ ካሜራ ዘግቼ ባርኬ ጸሎት አድርጌ ነው ማለት ነው። እና እንኳን አደረሳችሁ ብያችኋለሁ። እና ላይክ አድርጉኝ እሺ፣ ላይክ አድርጉኝ እሺ። እኔ ሳይከፈልበት እኔ ምን አድርጊያችሁ ነው ግን እኔ ላይክ ማታደርጉኝ? እና በስመ ስላሴ መብል ሊጀመር ነው ማለት ነው። ያው ዛሬ እንዳጋጣሚ ሆኖ ብቻዬን ነኝ። ብቻዬን ስለሆንኩ ነው እንደዚህ ፈታ ያርጉት። እሺ ብቻዬን ነኝ ዛሬ እና ሹፍ እስማ እና በጣም ይጣፍጣል። እኔ የሚገርማችሁ ተሰራ ማለት ነው። መጀመሪያ ጨው አልቀምስም፣ ትበላ ነው የምቀምሰው እና እንዴት ነው አያያዜ? ትልቅ ነው አያያዜ። ሹፍ ባለችን እንጀራ ባይኖረንም ያው እንግዲህ አንድ ጥፋት ያጠፋሁት አሁን ምንድነው ነው በዚህ በሳህኑ እንድበላ አይፈቀድም። መድኃኒዓለም ይቅር ይበለኝ። ያው እንትን ነው በተለይ ዩቲዩብ ማለት ነው በተደጋጋሚ አንድ ሳህን ሲያይ ይቺ ሴትዮ ይሄን ቪዲዮዋና እየደጋገመኝ ነው እንደምለቀው ብሎ እንዳይቀጣይ ብዬ ነው። ታውቃላችሁ ሰራተኛ በአንድ ሳህን ነው የሚበላው እና እንዳጋጣሚ ሆኖ ይቺ ሳህኗ ደግሞ በጣም አዲስ ናትና ወደድኳት። ነጭ ዱቄት ነው። ይሄ ምንድን ነው? ነጭ ኩብዝ ነው ማለት ነው። እስኪ ዝም ልበልና ልብላ መሰለኝ። ዝም ብዬ ልብላ። ፈጣሪ ይቅር በለኝ። ስንት የተራባለን የዚህ እየለፈለፍኩ። ሰላም ለእናንተ ይሁን ውድና የተከበራችሁ ቤተሰቦቼ፣ ሰላም እንዴት ናችሁ? እንደምንከረማችሁ እንደምንሰነበታችሁ። እንኳን ለጾመ ነቢያት በሰላም በጤና ደረሳችሁ አደረሰን። ዛሬ ጾመ ነቢያት የምናስረው እዚህ ጋር እንቁላል ጥደናል። እዚህ ጋር እንቁላል ጥጃጅ 2 እንቁላል ጥጃለሁ። እዚህ ጋር ደግሞ ምንድነው የሰራሁት መሰላችሁ? ካሮትና ቲማቲም ሽንኩርት ነው። ዛሬ እንግዲህ ሰው ባለው ነው የሚያከብረው እና እንኳን አደረሳችሁ። እንኳን ለጾመ ነቢያት በሰላም በጤና አደረሳችሁ አደረሰን። እግዚአብሔር አምላክ በምሕረቱ በቸርነቱ ለዚች ቀን ለዚች ሰዓት ስላደረሰን ክብርና ምስጋና ደርሱ ይሁን። እንግዲህ ጾማችንን እግዚአብሔር ይቀበለን፣ ለገና ደግሞ በሰላም ያድርሰን እና እናንተ ዛሬ ምን አዘጋጃችሁ? እና ያው መጀመሪያው እንደዚህ ላሳያችሁ ብዬ ነው እና ደግሞ እንቁላሉን ልጬ እንዴት እንደምሰራ አሳያችኋለሁ። ግን ሙያ ላስተምራችሁ አይደለም፣ እንኳን አደረሳችሁ ልላችሁ ነው። ውድ የተዋህዶ ልጆች እግዚአብሔር ይመስገን ለዚች ዕለት ለዚች ሰዓት ስላደረሰን ክብር ምስጋና ለእርሱ ይሁን እና እንቁላሉን እንግዲህ ልጠን አበጃጅተን ምን ብለን በደንብ አሳያችኋለሁ። ሙያ ለማስተማር ሳይሆን እንዲሁ ላሳያችሁ እንኳን አደረሳችሁ ልላችሁ ብዬ ነው። እወዳችኋለሁ ውድ ቤተሰቦች። ላይክ እና ሼር ሰብስክራይብ አድርጉ እሺ። አንዷ እንቁላል መከሬና ሳይታኝ እንትን ያለችልኝ ሆይ አልላጥም ብላ አልበላም ብላ አልላጥም ብላ በጌታ አልላጥም
ሹፉ እንደዛ አድርገን ሰራን ማለት ነው። ዛሬ ጾመ ነቢያት ዛሬ እንደዚህ ይመስላል። እንደዚህ ውይ ምንድነው በአንድ እጃችሁ እየሰራችሁ በአንድ እጃችሁ በስልክ ውስጥ ነው የሚተማየውና ለማማሰል እንትን ያለ ሹፍ እና አያምርም? የሰራሁት አያምርም? ወለላ ያምራል ወይስ አያምርም? ዛሬ ጾመ ነቢያት እና እየበላሁ ደግሞ ቀርጽላችኋለሁ። እንደዛ አድርጌ ነው የሰራሁት። በብሪካ አድርጌበታለሁ። በብሪካ ቃሪያ አላደረኩበትም። አሹፍ መብራት ብዙ የለውም። እሺ አሁን ደግሞ በኩብዝ ነው የምበለው። ላቅርብ ካሜራ ውዶችዬ፣ ይኸውና ቀረበ። ብዙ ይኸውና ኩብዙ ይኸው፣ እንቁላሌ ደግሞ ይኸውና እንደዛ አድርጌ አቅርቤያለሁ። ሹፍ ክዝበራ አድርጌበታለሁ። ወየው ክዝበራ እውነት ሹፍ ኢየሱሱን አረካት ነው። እዚህ ጋር ቱት ሰርቻለሁ። ይኸውና ቱት ኩብዛችን ደግሞ ይኸውላችሁ ኩብዜ ይኸውና እኔ ኩብዛችን ይኸውላችሁ ለማን ነው እና በስመ ስላሴ የተባረከው ጾማችን እናስራለን። ከዛ በኋላ ይለቀቃል ማለት ነው። እለቀዋለሁ እና የተባረከ ይሁንልሽ በሉልኝ እንዳያመኝ ማለት ነው። እና ሹፉልኝ እና እንኳን ሁላችሁም እንኳን ለጾመ ነቢያት በሰላም በጤና አደረሳችሁ አደረሰን። እግዚአብሔር አምላክ ጾማችንን ይቀበለን። እግዚአብሔር አምላክ ለቅድስት ለሀገራችን አብቅቶን በሰላም ለሀገራችን አብቅቶን ሀገራችን ላይ የምንኖር ከቤተሰቦቻችን ጋር በዓልን የምናሳልፍ ያድርገን። የምንሰራውን ይባርክልን። አዛችንን ምቀኛችንን ገለል ያድርግልን እና በጣም ደስ ብሎኛል ለዚች ቀን በመድረሳችን እና እንኳን አደረሳችሁ አደረሰን። ባርክ ያለሁኝ ካሜራ ዘግቼ ባርኬ ጸሎት አድርጌ ነው ማለት ነው። እና እንኳን አደረሳችሁ ብያችኋለሁ። እና ላይክ አድርጉኝ እሺ። እኔ ሳይከፈልበት እኔ ምን አድርጊያችሁ ነው ግን እኔ ላይክ ማታደርጉኝ? እና በስመ ስላሴ መብል ሊጀመር ነው ማለት ነው። ያው ዛሬ እንዳጋጣሚ ሆኖ ብቻዬን ነኝ። ብቻዬን ስለሆንኩ ነው እንደዚህ ፈታ ያልኩት። እሺ ብቻዬን ነኝ ዛሬ እና ሹፍ እስማ እና በጣም ይጣፍጣል። እኔ የሚገርማችሁ ተሰራ ማለት ነው። መጀመሪያ ጨው አልቀምስም፣ ትበላ ነው የምቀምሰው እና እንዴት ነው አያያዜ? ትልቅ ነው አያያዜ። ሹፍ ባለችን እንጀራ ባይኖረንም ያው እንግዲህ አንድ ጥፋት ያጠፋሁት አሁን ምንድነው ነው በዚህ በሳህኑ እንድበላ አይፈቀድም። መድኃኒዓለም ይቅር ይበለኝ። ያው እንትን ነው በተለይቱ ማለት ነው። በተደጋጋሚ አንድ ሳህን ሲያይ ይቺ ሴትዮ ይሄን ቪዲዮዋና እየደጋገመኝ ነው እንደምለቀው ብሎ እንዳይቀጣይ ብዬ ነው። ታውቃላችሁ ሰራተኛ በአንድ ሳህን ነው የሚበላው እና እንዳጋጣሚ ሆኖ ይቺ ሳህኗ ደግሞ በጣም አዲስ ናትና ወደድኳት። ነጭ ዱቄት ነው። ይሄ ምንድን ነው? ነጭ ኩብዝ ነው ማለት ነው። እስኪ ዝም ልበልና ልብላ መሰለኝ። ዝም ብዬ ልብላ። ፈጣሪ ይቅር በለኝ። ስንት የተራባለን እዚህ እየለፈለፍኩ
እና ዛሬ ነው እሁድ ነው የምለቀው። እሁድ ነው የምለቀው። እንግዲህ ይችን የሰራሁት ማለት ነው። እኛ እኮ ማለት ነው አረብ ቤት ሆነን እንፈራለን እንጂ ምንም ያህል ወጫና አንዋጣም። አይታችኋታል። 2 እንቁላል፣ 1 ካሮት፣ 1 ቲማቲም እና ደግሞ ትንሽዬ ተጎና ሽንኩርት። በቃ ሌላ ነገር የለም። ቅመም በቃ ይሄ ነው። እና አንድ ኩብዝ እንኳን አንጨርስም፣ ግን እንፈራለን። እኔ እኮ ማለት ነው ግርም የሚለኝ ቻይናዎቹ አንዷን እንቁላል አንዴ ጉርስ ያደርጓታል። ግን እንዴት ሆኖ ነው አንዷን እንቁላል ጉርስ የሚያደርጓት? አንዴ 7-8 እንቁላል በአንዴ ጉርስ ያደርጓታል። ታው ይህንን ለአረካት ነው ያመጣሁት። ላነሰው ነው ያመጣሁት፣ ለአረካት ነው እንጂ ልበለው አይደለም። ቪዲዮ 10 ደቂቃ ሊሞላው ነው። አሁን ይሄንን እንደምን ብዬ መጨረስ አለብኝ እንጂ አላሳድረው። የሚገርማችሁ ነገር ማለት ነው ጨጓሬ አይፈጭም ቶሎ። የምር ጨጓሬን እየታመምኩ ነው። ለጨጓራ መድኃኒት በዛው አጋጣሚ የምታውቁታላችሁ ወይ የበሉኝ። ወይ የበሉኝ። እሺ እና የምትወዱኝ የምወዳችሁ እሺ የሚጠጣውን እንደጠጣበት እንደዚህ ጣጣ እያረጉ ሲሆን ነው። እግዚአብሔር ይመስገን ስለ ሁሉም ነገር። ውድ ሀገሬ ልጆች አንድ 100,000 ሰብስክራይብ መግባት አለበት። መቼ ነው ግን ዩቲዩብ የሚያድገው? ጌታ ሆይ ይሄ ማለት ነው ብግዶንስ ነው። ከዝበር አይደለም። ከዝበር ይጣፍጣል ብዙም አይደለም። ተዝጋ አይሄድም። አንድ ቀምሼው ነበረ
ከዚህ ከምግቡ ጋር ብዙም ጣዕም የለውም። ተመስገን አምላኬ። በቃ እንግዲህ ልለቅ ነው። የበላሁበትም ሳላጥብ ነው የምለቀው። ይኸው የተረፈ ተመስገን አምላኬ ተመስገን። እና ወዳችኋለሁ። ሰላማችሁ ብዝት ይበልልኝ። ጦማችንን አሰርን። እንግዲህ ቸር ያሰንብተን።